መንፈሴ በጣም እየተጨነቀ ነው። ሰውነት እየጨመረ ነው። አይታየህም? ዴቭ ወይ ቤት መዋል ሰለቸኝ። ቤት መዋል ሰለቸኝ? ቤት መዋል ደግሞ ምኑ ይሰለቻል? ምኑ አይሰለችም? ሁሌ ተደጋጋሚ ነገር ማድረግ። አይ ሄርሚ፣ ሁሉም ሰው እኮ ተመሳሳይ ነገር እያደረገ ነው የሚውለው። ወጥቼ ስራ መስራት ፈልጋለሁ እያልኩ በወሬዎቻችን መሃል ሁሉ እነግርሃለሁ። አንተ ግን ወይ መስማት አትፈልግም ወይ ደግሞ ቀለድክ ይመስልሃል። ሄርሚ፣ ረፍት ሲሆን ወተን እየተዝናናን አይደለም እንዴ? ምንድነው ቤት ውስጥ ተቆልፎበት እንደከረመ ሰው እንደዚህ የሚያደርግሽ? እኔ የምልህ ነገር ሌላ፣ አንተ የምትረዳበት ነገር ሌላ። ለምንድነው ቆይ እንዲገባ የማትፈልገው? ቆይ ምንድነው እንዲገባኝ የፈለግሽው? ምን ጎሎብሽ ነው ስራ ካልሰራው እያልሽ የምታወሪው? በቃ ቤት በኋላ አልፈልግም። ወጥቼ ስራ መስራት እፈልጋለሁ። የምፈልገውን ነገር ማድረግ እፈልጋለሁ። መንፈሴ በጣም እየተጨነቀ ነው። ሰውነት እየጨመረ ነው። አይታየህም እንዴ? ይሄ ምንም ምክንያት ሊሆን አይችልም። አንተ ራሱ ውጭ አትውጪ ስራ አትስሪ የምትልበትን ምክንያት ታውቀዋለህ? እኔ ከዚህ በላይ ራሴን ማጣት አልፈልግም። ህልሜን መኖር እፈልጋለሁ። ዛሬ ስሜትሽ ጥሩ አይመስለኝም። ነገ በጠዋት ስራ ስለምገባ ገብቼ ልተኛ። ደህና ደሪ። ጨለማ ብርሃን እንጂ ጨለማ አይገልጠው፣ ክፉን ቀን ብርታት እንጂ ምን ሊያሸንፈው? ዳንቺ ለታገሰ አይቀርም ማለፉ። ይሄ ነው ልል አይደለም የንጋት ቁልፉ።